በዘፍጥረት ምዕራፍ 12 ቁጥር 1 እስከ 20 በተጠቀሰው ክፍል ውስጥ እንዲሁም በሌሎች የአዲስ ኪዳን መጻሕፍት ውስጥ የሳራን ሕይወት ለመመልከት የሚያስችሉ በቂ መረጃዎች አሉ። እነዚህን እውነታዎች በመንተራስ አሉታዊውን ሆነ አዎንታዊ የሳራን ሕይወት ገጽታዎች በመቃኘት ለትምህርታችን ልንወስዳቸው የሚገቡ መመሪያዎችን እንመለከታለን። ውድ አድማጮች ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር ቤተሰብ ይሁኑ። ከአዎንታዊው የሕይወት ገጽታዎቿ ስንነሳ የእግዚአብሔር ባሪያና አገልጋይ የሆነች የአብርሃም ሚስት ሳራን እንዲህ ባለ ሁኔታ እናገኛታለን። ምንም እንኳን ከአገርህ፣ ከዘመድህ፣ ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ የሚለውን ትእዛዝና ከዚህም ጋር ተያይዞ የተሰጠውን 7 ፍጹም የሆኑ በረከቶች እግዚአብሔር የሰጠው ለባሏ ለአብርሃም ቢሆንም ሳራ በባሏ በኩል የተገለጠውን የእግዚአብሔርን ትእዛዝና የተስፋ ቃል ተቀብላ የታዘዘችና ከሁሉ ተለይታ ከአብርሃም ጋር እግዚአብሔር ወዳዘዘው ምድር የወጣች ታላቅ የእግዚአብሔር ባሪያ ወይም አገልጋይ ነች። አብርሃምና ሳራ በጉዞ ላይ ሳሉ ብዙ ችግሮችና ፈተናዎች ደርሰውባቸው ነበር። ለምሳሌ በምድር ላይ ረሃብ በተነሳ ጊዜ ረሃቡን ለማምለጥ ወደ ግብፅ ወርደው ሳለ ከውበቷ የተነሳ የእሷ ባል መሆኑ ከታወቀ ለሚስቱ ስሉ ሊገሉት እንደሚችሉ በማሰብ አብርሃም ሲጨነቅ አብራው ትጨነቅ ነበር። ከረሃቡ ለማምለጥ ዋጋ ከፈሉ። ነገር ግን ተፈጥሯዊ ውበቷም የሚያስከትለው ችግር ከፊታቸው ተደቀነ። በዚህ ጊዜ አብርሃምም አንቺን ለመውሰድ ስሉ ይገሉኛልና ወንድሜ ነው በይ አላት። ሳራም አብርሃምን ለማዳን ወንድሜ ነው ስትል እንመለከታለን። ሳራ ለባሏ በችግር ጊዜ አብራው የምትቸገርና የምትጨነቅ ታላቅ ሴት ነበረች። አዲስ ኪዳንም እንዲሁ የሳራን ሕይወት አዎንታዊ ገጽታ ሲያመለክተን እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም መልካም ብታደርጉ ልጆቿ ናችሁ ይለናል። ሳራ በትዳር ውስጥ ላለው መታዘዝና መልካም ማድረግ ልዩ ምሳሌ መሆኗን ከዚህ እንረዳለን። የዕብራውያን ጸሐፊ የእምነት አባቶችና እናቶችን ታሪክ ስተርክ ለሳራ ልዩ ስፍራ ሰጥቷት እንመለከታለን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ ዕድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች ይላል። ሳራ በእርጅናዋ ምክንያት ዕድሜዋ ካለፈ በኋላ ከተፈጥሮ ሕግ በላይ በሆነው መንገድ ኃይልን ለመጸነስ የሚያስችል መለኮታዊ ኃይልን በእምነት ያገኘች ሴት ናት። ሳራ የተከበበችበትን ነባራዊ ሁኔታ በእምነት ድል የነሳች የእምነት ታላቅ ሴት ናት። ወደ አሉታዊ የሳራ ሕይወት ገጽታ ስንመለስ 2 ነገሮች ማንሳት የግድ ይላል። አብርሃምና ሳራ ልጁን ለመውለድ ከእግዚአብሔር ተስፋ ተቀብለዋል። ተስፋውን የተቀበሉበት ጊዜ የሳራ ዕድሜ የገፋበትና በሴቶችም የሚሆነው ልማድ የተቋረጠበት ወቅት ነው። በዚያ ጊዜ ደግሞ ሳራ መካን ሴት ነበረች። ይህንን የተስፋ ቃል ለረጅም ጊዜ ሲጠብቁ ቆይተው ሳራ በድንገት ሐሳብ አመጣች። ይህም እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ ዘንድ ወደ አጋር ግባ፣ ከእሷ ውለድ የሚል ምክር ለአብርሃም ሰጠችው። አብርሃምም የሚስቱን ቃል ተቀብሎ ከአጋር ወለደ። የወለደውም ልጅ እስማኤል ተብሎ ተጠራ። በዚህ ሁኔታ ሳራ አብርሃምን ባልተፈለገ አቅጣጫ ስትመራው ያላሰበውንም ስታሳስበው እንመለከታለን። ሳራ በራሷ ተነሳሽነት አብርሃም ከአጋር እንዲወልድ አድርጋለች። ሆኖም አጋር ማርገዟን በተረዳች ጊዜ እመቤቷን ሳራን በዓይኗ ማቃለል ጀመረች። ሳራ ግን ልትመክራትና ልትቆጣት እንዲሁም ልታስመክራት አልሞከረችም። በዚህ ፈንታ ግን በአብርሃም ላይ ስትቆጣና እግዚአብሔር በእኔና በአንተ መካከል ይፍረድ ስትለው እንመለከታለን። አብርሃምም በባሪያሽ ላይ የፈለግሽውን አድርጊ ባላት ጊዜ ሳራ አጋርን አገር ጥላ እስክትኮበለል ድረስ አሰቃየቻት። የእግዚአብሔር ጊዜ ደርሶ ሳራና አብርሃም ይስሐቅን ከወለዱ በኋላ ጡት ባስጣሉበት ቀን ባደረጉት ግብዣ ላይ እስማኤል ሲስቅ ብታይ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አብሮ አይወርስምና ይህችን ባሪያ ከልጇ ጋር አስወጣልኝ ብላ
ሳራ አብርሃምን እጅግ አስጨንቃው ነበር። ነገሩ የእግዚአብሔር ፈቃድ ስለነበረ እግዚአብሔር ስለ ልጁ ስለ እስማኤል የተስፋ ቃል ሰጥቶ አብርሃምን አጽናናው፣ የታዘዘውንም እንዲያደርግ ረዳው። እስማኤል ዛሬ የአረቦች ሁሉ አባት እንደሆነ ይነገራል። ይስሐቅ ደግሞ የእስራኤላውያን አባት ነው። ዛሬም ድረስ ይህን መሰሉ የውርስ ግጭት በሁለቱ ሕዝቦች መካከል አለ። የሳራ ሐሳብ ጣጣው እስከ ዛሬ ድረስ ላሉ ትውልዶች ተርፏል። እንግዲህ ቤተሰቦች እስቲ ከሳራ ሕይወት ምን እንማራለን? የመጀመሪያውና አንደኛው እግዚአብሔር አብርሃምን ሲጠራ ሳራ አልሰማችም ነበር። ነገር ግን የአብርሃምን ጥሪና የተሰጠውን ትእዛዝ ከነ ተስፋ ቃሉ በመቀበሏና ከእርሱ ጋር ዋጋ በመክፈሏ እንደተባረከች ሁሉ ሚስቶች የባሎቻቸውን ራዕይና ጥሪ በመቀበል ለዚህም አስፈላጊውን ሁሉ ዋጋ በመክፈል ወደ በረከቱ መምጣት እንደሚገባቸው እንመለከታለን። ሁለተኛ፣ ሳራ በፈተናውና በጭንቁ እንዲሁም በመከራው ወቅት ሁሉ ከአብርሃም ሳትለይ የችግሩና የሐዘኑ ተካፋይ እንደነበረች ሁሉ እህቶች ከባሎቻቸው ጋር በደስታና በሐዘን ጊዜ ሊዋደዱና ተስማምተው ሊኖሩ የገቡትንም ቃል ኪዳን መጠበቅ እንደሚገባቸው እንመለከታለን። ሶስተኛ፣ በስሜታዊነት ተነሳስቶ ወንዶችን ወደ አላስፈላጊ ነገር ውስጥ መልካም ወደሚመስል ፍሬው ደግሞ ጎምዛዛና ትውልድን ሁሉ ሊጎዳ የሚችል ሐሳብንና ዕቅድን ከማውጣትና ተጽዕኖ ከማድረግ እህቶች በትዕግስት መጠበቅ ይኖርባቸዋል። አራተኛ፣ የእግዚአብሔር ተስፋ ከሰው አቅምና ችሎታ አንጻር የሚፈጸም እንዳልሆነ ነገር ግን በእግዚአብሔር ተአምራዊ ኃይልና አሰራር እንደሚገለጥ ማመን ያስፈልገናል። አምስተኛ፣ በሄድንበት መንገድ ችግር ቢፈጠር ለችግሩ መፈጠር ዋና አስተዋጽኦ አድርገን ሳለ ሌላውን ወገን ከሳሽ ሆነን ከመቅረብ ይልቅ ለችግሩ በውይይት መፍትሄ ለማግኘት መሞከር እንደሚጠቅም መገንዘብ ይኖርብናል።